ማረሙ እንዳለ ሆኖ ግን እስካሁን በዚህ ዓመት ቆይታችሁ ውስጥ ስህተት የተከሰተ ነገር ያስደነገጠ ምናምን ነገር የለም? ባክግራውንዱ ላይ አሁን በ2000 ስንት ዓመተ ምህረት የዛሬ 7-6 ዓመት አካባቢ የኦፒዲዮ በዓል ነበር አዲስ አበባ ላይ። ልጆቹ የሰለጠኑት አዳማ ላይ ነው። አዳማ 2 ወር ሰልጥነው ጨርሰው በሌሊት ተጓጉዘን 2 ቀን ምናምን ተጓጓዝ ተለማመድንና በሶስተኛው ቀን ማሳያ ነው። የዛን ጊዜ ከባሶች ከሚያመላልሷቸው ባሶች 2ቱ መንገድ ላይ ቀሩብን። አንዱ ጎማ ፈነዳ ምናምን ተባለ። አሁን የክብር እንግዳው እየተቃረበ ነው ያለው። እዚህ ጋር ወደ 100 ምናምን ሰው ጎሏል። ደነገጥ። በቃ እንኳን ደህና መጡ ዌልካም የሚል ነገር እንግዲህ ዌልካም የሚለው መገለጽ አለበት። እንግዳው ሲመጣ የዛን ጊዜ እዚህ ጋር እንደምን ማረገ ነው ምናምን ይሉኛል። ወዲያው ቆመ ብዬ አሰብኩና የግድ የምናስበው ውሳኔ ነገር አለ አይደል? ማስፖርት የሚሰሩ ልጆች ሲሰሩ ያያሉ እንጂ ሰርተው አያውቁም። አሁን አንዱ ቡድን ጋር ሄዱ። ልጆች አይታችኋል፣ ክፍት ሆነዋል፣ ስራችን እየተበላሸ ነው ያለው፣ ገብታችሁ ትሰራላችሁ? አዎ ናሉ። ተነሱ ግቡ። ሮጠው ገቡ። አልሞላም። ሁለተኛውን ግሩፕ 5 ግሩፕ ነበር አስገባናቸው። ከዛ በሚያስደንቅ ሁኔታ አንድ ስህተት ሳይኖር ተሰራ። መቼም የማረሰው ምክንያት እነዚህ ልጆች አልሰለጠኑም፣ ግን ያዩ ነበር። በእርግጥ አገላለጥ የተጠቀምነው ይሄ የተለያዩ ሲስተም አንዴ ብቻ እንዲገልጹ እሱም የተጠቀምነው እሱ ቀላለው ሰሩት። በጣም የሚያስደነቀን ስራ እሱ ነው። ቻሌንጅ ነበር ያኔ። በቃ የክብር እንግዳ ብዙ ፕሮግራም ከተካሄደ በኋላ ልጆቹ የመጡትም በኋላ ልጆቹ ሲመጡ እያስወረድን ቦታቸው ላይ አድርገን ተካቸዋቸው ተካን። ያምንትን አለ። እነዚህም በራሳቸው ጊዜ ያው ማስፖርት ሰዓት ይሰጠዋል። 20 ደቂቃ 30 ደቂቃ ይሁን ያችን አሳይተውን እንትንም የራሳቸው ሰዓት አላቸው። ከ4 ሰዓት እስከ ምናምን ከተባለ በዛ ሰዓት ስለሚጀምሩ ጊዜ አላቸው። እነዚህ ጊዜ የላቸውም። መጽሐፍ ገለጻው ላይ ልክ ሲጀምር እንኳን ደህና መጡ ይላሉ። ሲያልቅ ደግሞ በብሔራዊ መዝሙር ኢትዮጵያ ባንዲራ ገልጸው ያልቃል ማለት ነው። ሙሉ ሰዓት ነው የሚፈጅባቸው። አሁን ልጆቹ ባይመጡ ኖሮ ምን ነበር የሚደረገው? ይቀራል ኦልሬዲ ነው። በጎዶሎ አይሰራም፣ መቼም በጎዶሎ አይሰራም። ግን ምን አለ መሰለህ፣ አሁን እነዚህ ልጆች 30 ደቂቃ ወይ 25 ደቂቃ ነው የሚሰሩት አይደል? እናስወርድልን። የዛን ጊዜ አይገልጡም። እነዛ ሌላ ዘዴ መጠቀም አለበት። ምንም እንዳይገለጥ እናደርግና ይወርዱና ቦታቸው ላይ ሄደው ሰርተው ተመልሰው እንዲገቡ ማለት እናደርጋለን። ይሄ በእርግጥ አንዴ ነው ያጋጠመን። ከዛው አጋጥሞን አያውቅም። እኔ በጣም ደስተኛ ነኝ። ሳየው ራሱ በጣም ደስ ይለኛል። ትልልቅ ባለስልጣናት፣ ፕሬዚዳንቶች ፊት፣ ጠቅላይ ሚኒስትሮች ፊት ነው እነዚህ የምታቀርቡትና ፊድባኩ እንዴት ነው? ከባለስልጣን ከምን የምታገኙት ነገር እንዴት ይገለጻል? መጀመሪያ በምን እንልካለን መሰለህ? ስራችንን ያው ጥሩ ስራ ነው ብለህ ራስን ዲዛይን ታዘጋጃለህ፣ ተጨንቀህበት ምን ብለህ በኋላም ወደ ተግባር ይቀየራል። መጨረሻ ፊድባክ የምናገኘው መጀመሪያ ከህዝብ ነው። እዛ በእያንዳንዱ ኢቨንት ላይ ሲያጨበጭቡ ጥሩ ነው እያለን እንሄዳለን። በቃ የዛን ጊዜ ራሳቸው የውስጥ ግምገማ አለ። ስራውንም በትክክል መሰራት አለመሰራቱን እየተቆጣጠሩ ፕላስ ፊድባኩንም እናያለን። ቴሌቪዥኖች አሉ እዛ ስታዲየም ውስጥ ያንን እናያለን። ከዛ በኋላ ያለው ፊድባክ እንግዲህ ደስተኛ ከሆኑ እነሱም ይነግሩናል። በጣም ጥሩ ነው ምናምን ብለው እርግጠኛ ነኝ ደስተኛ እንደሚሆኑ ሁልጊዜ እኛም በቴሌቪዥን ስናይ ተነስተው መጨረሻ ላይ ሲያጨበጭቡ ምናምን እናያለን። ከዚሁ ጋር ልክ የእናንተ ስራ እንዳለ ሆኖ የማርች ባንዱ ደግሞ ድምቀት መስጠት ራሱን የቻለ ነው። ከማርች ባንድ ጋር ተናባችሁ ነው የምትሰሩት። ይህንስ መናበቡንና ከሙዚቃ ጋር የማጣጣሙ ነገር እንዴት ነው? ስራው በሙዚቃ ቢሆን ነው የሚመረጠው። እኛውን ከሙዚቃዎች የምንፈልገው ለልጆቹ የሚያስፈልጋቸው የሚያዳምጡትም ድራምና ሲምባል ግሮስኬስ ትልቁ ድራምና እነሱን ነው የሚያዳምጡት ለስራቸው። ነገር ግን እያንዳንዱ ትርጉም ያለው ነገር ላይ አሁን ኢትዮጵያ ባንዲራ፣ ኢትዮጵያ ካርታ ምናምን ስትሰራ ከዛ ጋር የሚሄድ ዘፈን መኖር አለበት። ስለዚህ ያኛውና ሙዚቃው አንድ ላይ ሲዋሃድ ውበቱ የበለጠ እየጎላ ይመጣ። ያ እንግዲህ መጀመሪያ የሚሰራው አካል የማርሽ ባንድ የትኛው እንደሆነ ከተረጋገጠ በኋላ ኮሚኒኬት የምንደራረግ ቁጥርን እኛ የሰራነውን ቁጥር እንልክላቸዋለን። ከዛ እዚህ ቦታ ላይ ይሄ ዘፈን ቢገባ ብለን ሀሳብ እንሰጣለን። ከዛ ውጭ ደግሞ እነሱ የሚፈልጉትን ሁሉ ያስገቡና ይሰራል ማለት ነው። የራሳቸውን 15 ቀን ወይ 20 ቀን ልምምድ ያደርጉና ከዛ ከኛ ጋር መጥተው ትሬኒንግ ያደርጋሉ። እዛ በቃ እነዚህም በደንብ የሰለጠኑ ናቸው። ማርሽ ባንዱም ፕሮፌሽናል ነው። ስለዚህ ለመናበብና አንድ ለማድረግ ጊዜ የማይፈጅም። እውነት ነው። በተለይ እነዚህ አይነት የማስ ስፖርትም ሆነ የማርች ባንዱ የሰልፉ ትርኢት ከፖሊስ ጋር ነው ቀጥታ የሚገናኘው። የፖሊስ ዓመታዊ በዓላት፣
የፖሊስ ስፖርት በዓላት ላይ ደምቆ የሚታዩት በብዛት። ስለዚህ ነው ከኮማንደር ካንተም ጋር ማውራት የፈለግነውና ማስ ስፖርቱ ማርች ባንዱ ምን ከፖሊስ ጋር የተያያዘ ምን የተለየ ነገር አለው? የተለየ ነገር እንግዲህ አጀማመሩን ስታየው ኮሪያዎቹ የሚያሰለጥኑት መጀመሪያ እኛም ፖሊሶችን ነው። ስራውም የተጀመረው በ1977 እና 79 በፖሊስ ስፖርት በዓል ላይ ነው። ከዛ በኋላ አስፈላጊነቱ እየጎላ ሲመጣ ሁሉም አካል ጋር እየሄድን እንሰራለን እንጂ ፖሊስ ነው ትዝታው፣ የማስ ስፖርቱ ትዝታው ፖሊስ ነው እና በጣም ደስ የሚል ነው። ይህን ነገር ለማሳደግ ምን ያደረጋችሁት ነገር አለ? አሁን መጀመሪያ 77 ሲጀመርና አሁን የመጨረሻው ደግሞ የሆሳዕናው የብሔር ብሔረሰቦች ዝግጅት የተካሄደ እድገቱ እንዴት ትመለከተዋለህ? እድገቱ ማለት ከመጀመሪያ ተነስቶ እስከዚህ የተለያየ ነገር ግብአቶች የተጨመሩ ይመስለኛል እና ያለው እድገትን እንዴት ትገመግመዋለህ? እድገቱ እንግዲህ በፊት 77 79 ስትሰራ ብዙ ትርኢቶች ነበሩ፣ ወደ 5 ትርኢቶች እና በነዛ ውስጥ አሁን እየተሰራ ያለው ባክግራውንዱና ማስፖርቱና የውዝዋዜ ትርኢት ነው፣ የባህል ትርኢቶች ናቸው። ሌሎች ብዙ አልተሰሩ። በእርግጥ በዚህ መካከል አሁን ባክግራውንዱም ላይ እዛው ላይ እንዳለ ብዙ ምንቀያየራ ያገላለጽ ምናምን ሲስተሞች ምንቀያየራቸዋል። ማስፖርቱ ላይ እንደዛው ማስፖርት ብቻ ነበር ድሮ ምንሰራው። አሁን ማስፖርት ብቻ አንሰራም። የጨርቅ ትርኢት ዘንድሮ የሰራ ነው አለ፣ የአበባ ትርኢት፣ የምናምን ትርኢት እያልን በየጊዜው የሆነ እያሻሻልናቸው የመጣ ነው ነገር አለ። ይሄ ነው እንግዲህ አሁን ባለው ሁኔታ ላይ እና ያን ያህል በጣም ራዲካል ቼንጅ አለው ብለን ማሰብ ትንሽ ይከብዳል። ግን ያለችውን ባለን አቅም የተለያዩ ሚዲያዎችን እየተጠቀምን ጥሩ ነገር ለመስራት ጥረት እያደረግን ያለ ከጊዜ ወደ ጊዜ። ከዚሁ ጋር ተያይዞ እንግዲህ የተለያየ ዝግጅቶችን ነው የምትሰሩት። ብሔር ብሔረሰቦች አለ፣ ዓመታዊ በዓል አለ። የተለያዩ ከዝግጅቱ ተፈጥሮና ዓላማ ጋር ለማገናኘት የራሱን የሆነ እንትን ይጠይቃል፣ ዝግጅት ይጠይቃል። ብሔር ብሔረሰቦች ላይ የተዘጋጀ አይነት ነገ ዓመታዊ በዓል ላይ ይዘጋጅ ይችላል። ከባህሪው ጋር በጥናት የተደገፈ ነገር የምታደርጉት ነገር አለ የበለጠ ሰክሰስፉል ሆኖ ዓላማውን የዝግጅቱን ዓላማ በደንብ እንዲገልጽ ከማድረግ አንጻር? መጀመሪያ የምናደርገው ምን መሰለህ ሰሌ፣ አዘጋጁ አካል ይህን ነገር አዘጋጁልን ብሎ ለእኛ ጥያቄ ያቀርባል። ከዛ መጀመሪያ የምናደርገው ምንድን ነው የሚዘጋጀው፣ ለማን ነው? ለምሳሌ መከላከያ ብናዘጋጅ መከላከያ መምሰል አለበት ኮምፕሊትሊ ማለት ነው። እዛ ምንድን ነው እንዲገባላችሁ የምትፈልጉት ብለን እንጠይቃለን። እዛ እነሱ ሀሳባቸውን ይሰጡናል። እኛም ደግሞ ሚሊተሪ እንደመሆናችን መጠን በሚሊተሪ ውስጥ ያሉ ነገሮችን መካተት አለባቸው ብለን ዲዛይን እንትን እስከች እናደርጋለን፣ እንይዛለን። ከዛ በኋላ ወደ ተግባር እንቀይረው። ምን ይፈልጋል እንደ ኢቨንቱ ሁኔታ እንጂ ሁሌ ማስፖርት አንድ አይነት ምናምን አይሰራም። እንደሚያሰራው አካል ፍላጎት ያንን ገላጭ መሆን አለበት። ለምሳሌ ምልምል ስልጠና ምረቃ ላይ ብናዘጋጅ ያንን ይመስል ነው መሆን ያለበት። ከስልጠናው ጋር የተያያዥ የሆነ ነገሮችን የምንሰራ እንጂ ዝም ብሎ ማስፖርት ብቻ አይደለም እና እንደ ሁኔታው እናደርጋለን ማለት ነው። እንግዲህ በእናንተ ለወራት ለፍታችሁ በዛ ሁሉ ስፋት የሰራችሁት ነገር ህዝብ ጋር ደርሶ ያቺ የመጨረሻዋ ቀን ላይ ህዝቡ ሲደሰት፣ ሲያጨበጭብ፣ ሲጮህ ሚራክል ነገር ሲፈጠር የሚሰማን ነገር አለ። አሁን ማርች ባንዱ ሲያልፍ እናንተ ትርኢት ሲሆን የተለየ ስሜት ይሰማኛል። አንተስ አሁን በግል እንደተመልካች እዛ ስቴዲየም ውስጥ ነው ምን ይሰማል? ምንድነው የእኛ ስራ? ያው አሁን ለምሳሌ ምልምል ስታይ ትመለምላለህ፣ ታሰለጥላለህ፣ ታስመርቃለህ። እንደገና አዲስ ምልምል ነው የምትሆነው። ስታስመርቅ ደስ ይላል። በቃ እዛ ፐርፌክት የሆነ ሰራዊት ግራ ቀኝ ሰላም ተሰጥቶ ወታደራዊ ትርኢቶች ሲሰራ ምናምን ደስ ይላል። ይሄኛውም ትርኢት ልክ እንደዚሁ ከዜሮ ተነስተን አሰልጥነን ውጣ ውረዶች አሉ። የልጆች ባህሪ መገራት አለ። ብዙ ውጣ ውረዶችን አልፈን የመጨረሻው ቀን ላይ በቃ ትርኢቱን ማስፖርቱን የተወሰነ ከገፋም በኋላ ነው የምንረጋጋው። ጥሩ ነገር ማሳየት ስንጀምር ፊድባክ እንዳልኩ ህዝቡ ፊድባክ ነው የሚወስነው። ፊድባኩን ካየን ከዛ በኋላ እረካለሁ። ግን እርካታ መጨረሻ የሚያልቀው መቼ ነው? የኢትዮጵያ ህዝብ መዝሙር ተዘምሮ ሲያልቅ ከዛ በኋላ ነው የምረካው። ምክንያቱም በዛች መካከል ምን እንደሚፈጠር አይታወቅም። ትርኢቱ ላይ የሚፈጠረው ነገር ስለማይታወቅ በቃ ስጨርስ ነው ተገላገልኩ ብዬ ማስበው እና በቃ ይዛለት ያቆማል ስልጠናው። ከዛ በኋላ ነፃ ትሆናለህ። እንደገና ስልጠና ሲጀመር እንደ አዲስ አሰልጣኝ ትሆናለህ። ስጨርስ ትደሰታለህ። በእንደዚህ አይነት አድካሚ ለወራት እዛ በኋላ ላይ ስታሰለጥኑ ወይም በተለያየ ጊዜ ለማየት እድሉ አጋጥሞኛል እና መጨረሻው ሲያምር ደግሞ እጅግ በጣም ደስ ይላል። እንደ ጥያቄ መጨረሻ
ይህን ነገር ለማሳደግ በቀጣይ አሁን ጡረታ ላይ ነህ ያለው አንተም ሆነ ጓደኞች፣ በቀጣይስ የበለጠ አሳምሮ ለመስራት ከማድረግ አንጻር፣ ሁለተኛ እናንተ ናቸው አሁን ያላችሁት፣ ተተኪ ትውልድ ያስፈልጋል። ይሄን ሙያ ይዞ የሚቀጥል ተተኪ አላችሁ ወይ? ሁለተኛ በቀጣይስ ደግሞ ምን አድርጋችሁ ለማሳመርና ይሄን ነገር የተሻለ ነገር ለማድረግ የምታደርጉት ጥረት ምን አለ? ጥረት በማድረግ ደረጃ አሁን አብረን የምንሰራ ወደ 12 የምንሆኑ ሰዎች አሉ። እነዚህ ማለት ተተኪ ናቸው ማለት ነው። ነገ እኔ ከዚህ ቦታ እንትን ብል ሌሎች ተተኪዎች አሉ ልጄን ጨምሮ ማለት ነው። እና በሙያው እየሰለጠኑ ናቸው ያሉት። ፕላስ አብረን እንስራ የነበሩ ሰዎች አሁን በግልም እየሰሩ አሉ። ስለዚህ ሙያውን ኦልሞስት ጥሩ ደረጃ ላይ ነው ያለው ማለት ተተኪ አፍርተናል በሚል ደረጃ ላይ ነው ያለው። አንድ ቦታ ሄደን ስናሰለጥን መምህራኖች አሉ፣ አስተባባሪዎች ብሎች ከዛ ውስጥ ጎበዝ የሆኑ ሰዎች አርት ውስጥ ሊገቡ ይችላሉ። ቢያንስ ግራውንዱ ቢከብዳቸው ትንሽ ተወሳሰበ ስለሆነ ማስፖርቱን የመስራት እድል አላቸው። አሁን ትግራይ አለ ተስፋዬ የሚባል ከኛ ጋር አንዴ ነው የሰራው። ከዛ ወዲያ ክልሉ ላይ እሱ ነው የሚሰራው። አርባ ምንጭም አምና እንደዚሁ አብረን የሚሰሩ ነበሩ። ቢያንስ የወላጆች በዓል ላይ ትንሽ ነገር ሞክሯል። ይሄ ማለት ሙያውን ትራንስፈር አድርገናል ማለት ነው። ግን በይበልጥ ለማሳደግ በትልቅ ደረጃ በቃ የተለወጠ ነገር ለመስራት ግን ገና አክሰሱ የለንም። ግን ጥረት እናደርጋለን እስካሁን። አዎ እኔ ምንድነው ሀሳቤ አሁን እናንተ ባለሙያ ናቸው። እናንተ በአጋጣሚ ነው ስልጠናውን ያገኛችሁት። ማዕከል ነገር ፈጥሮ ፖሊስም ጋር ይሁን ሌላ አካል ጋር ለምን ይሄ ሁሉም ክልል ጋር ኢቨንት እስካለ ሊቀጥል የሚችል ነገር ነው። ምናልባት አፕዴት እያደረገ የተለያየ ቴክኖሎጂ ሊጠቀም ይችላል እንጂ እንትኗል ማሰልጠኛ ነገር ብታስቡ ብዬ አስባለሁ። የሆነ ቦታ ፈልጎ ማሰልጠኛ አድርጎ አሰልጣኞችን ማሰልጥኖ ቀጣይ ነገር እንዲሆን ለምን አሁንም የተለያዩ ሀገሮች ላይ ይሄ ስፖርት እንዳለን ቻይና ምናምን በተለይ ኤዥያ አካባቢ የተለመደ ነው። ስለዚህ ይሄን በማስቀጠል በኩል ምን አስባችኋል የሚል ነገር የመጨረሻ ጥያቄ አድርገን አሁን አላሰብንም እዚሁ ከመስራት በስተቀር ግን ይበልጥ እንደው የመንግስት አካል ይሄን ቢያስብበት አብረን ለመስራት ዝግጁ ነው። እናንተ ሙያችሁን ለማስተላለፍ ዝግጁ ነው። በቃ አረጀን እኮ በዚህ በኋላ ከጥሮታ እውነት ነው። ኮማንደር በጣም ነው የማመሰግነው ድረስ መጥተህ። እኛ አንዳንድ ጊዜ ምንድነው እኛ ፖሊስ ውስጥ ያሉ እንቁ የሆኑ ብዙ ባለሙያዎች አሉንና እንደዚህ በሰንበት እንግዳችን ትራንስፈር እንዲያደርጉ እውቀታቸውን እንዲያሸጋግሩ ከማድረግ አንጻር ሌሎችም በተለያየ ዘርፍ መቼም ፖሊስ እንደምታውቀው በኪነቱ፣ በስፖርቱ፣ በጋዜጠኝነቱ በምን በጣም ቀዳሚ የነበረ ተቋም ነው። አሁንም በጣም እድገቱ ከቴክኖሎጂ አንጻር በጣም እንደሰትበታል። ሞር ግን እንደዚህ አይነት ሰዎች ሳያመልጡን ሳያልፉ እዚሁ መጥተው ሙያቸውን እና ያጋጠማቸውን ቻሌንጅ የሚያወሩበት መድረክ እየፈጠርን ነውና ጥሪያችንን አክብረህ ስለመጣ የተሰማህን ነገር ሁሉ ስራ አጋራህን እጅግ በጣም እናመሰግናለን። ቴንክ ዩ ሶ ማች። እናመሰግናለን። እሺ አዩ ቴንክ ዩ ሶ ማች። ቸርስ።